السلام عليكم ورحمة الله وبركاته حرام يهوننا የሰው ሐቅ የሆነ ነገር ለማግኘት በጣም ቀላል ሊሆን ይችላል ነገር ግን ያንን ነገር ካገኘነው በኋላ በረካ አይኖረውም በፍጹም እንዲሁም እረፍት ይነሳናል ሁልጊዜ ሐላል የሆነ ገንዘብ ደግሞ በመናገኝ ሰዓት በጣም ያለፋናል አታጋይ ሊሆንብን ይችላል ነገር ግን ካገኘነው በኋላ ስንመገበውና ስንጠቀመው በጣም እርካታ ይሰጠናል ደስተኛ እንሆንበታለን እንዲሁም አላህ Subhanahu Wa Ta'ala በረካውን ያዘንብበታል ይጨምርልናል ስለዚህ ወዳጆቼ ማንኛውም حرام የሆነ ገንዘብ ወደ ሐላል ገንዘባችሁ እንዳይቀላቀልና እንዳይደባለቅ ማድረግ ይኖርባችኋል አላህ Subhanahu Wa Ta'ala እንዲህ ይላል يا أيها الذين آمنوا أن أنت يأمناتوا سوت وي لا تأكلوا أموالكم بينكم بالباطل بمكاكلاتكم يا لا أقباب هنا من قد جنزباتكم إن دات تتكموا إن دات تمجبوا إلى الله سبحانه وتعالى إلا أن تكون تجارة عن تراض منكم بأن أنت مكاكلكم نقدن يزاتشو نقدن تنقاقداتشو تشارساتشو ተዋዳችሁ ከዛ በኋላ ቢሆን እንጂ ገንዘብን ዝም ብሎ ካለ ሐቅ መያዝ አይቻልም ያለ አግባብ እንዳትጠቀሙ ይላል አላህ Subhanahu Wa Ta'ala በዛም ቀጥሎ ምን ይላል መጨረሻ ላይ አንቀጹን ሲዘጋ ولا تقتلوا انفسكم ነፍሶቻችሁንም እንዳትገሉ ካለ በኋላ ኢነላህ ካነ ዐለይኩም ረሂማ አላህ Subhanahu Wa Ta'ala እኮ በእናንተ ላይ አዛኝ የሆነ በማለት ይናገራል ስለዚህ ማንኛውም የሰው ሐቅ የሆነ ነገር እኮ እናንተ ጋር የሚመጣ ከሆነና እናንተ ያለ አግባብ የምትጠቀሙት ከሆነ ያ ቆሻሻ ነው ቆሻሻ የሆነ ነገር ደግሞ በእስልምና በጣም የተከለከለና አላህ Subhanahu Wa Ta'ala የማይወደው የሆነ ነገር ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ይሉናል ኢነላህ ጠይብ አላህ Subhanahu Wa Ta'ala እኮ ጠይብ ነው መልካም ነው ጥሩ ነው لا يقبل إلا طيبا ንጹህና ጥሩ የሆነ ነገር እንጂ ቆሻሻ የሆነ ነገር አላህ አይቀበልም በማለት ይናገራሉ በርግጥም የሰው ልጅ አላህ Subhanahu Wa Ta'ala ሲፈጥረው ገንዘብን በጣም እንዲወድ አድርጎ ፈጥሮታል እንዲህም በማለት ይነግረናል وتحبون المال حبا جما ገንዘብንም በጣም ብዙ መውደድን ተወዳላችሁ ይለናል كلا إذا دكت الأرض دكا دكا ተው ተከልከሉ መሬት እኮ ደጋግማ በተሰባበረች ጊዜ ያለውን ነገር وجاء ربك والملك صفا صفا መላእክቶችም እንዲሁ ሰልፍ ሆነው የአላህ Subhanahu Wa Ta'ala ትእዛዝ በመጣ ጊዜ وجيء يومئذ بجهنم يومئذ يتذكر الإنسان وأنى له الذكرى በዛ ሰዓትም ጀሃነም የተመጣች ጊዜ ሰዎችም ጥፋታቸውን ያስታውሳሉ ያስታወሱም ጊዜ ታዲያ ምን ይሰራላቸዋል ከንቱ ይሆናል ማለት ነው በመጨረሻም يقول ያ ሰውም እንዲህ ይላል ያ ለይተኒ قدمت لحياتي በህይወት ባለው ጊዜ እዚሽ ምድር ላይ ባለው ጊዜ መልካም ስራዎችን አስቀድሜ በሆነ ወይኔ ጥፋቴ ወየውልኝ በማለትም መጸጸትን ይጀምራል ነገር ግን ያ ሁሉ ጸጸት ምንም ትርፍና ትርጉም አይኖረውም ከዛ በኋላ በርግጥም እኛ እንደዚህ አይነት حرام ነገሮችን ተጠንቅቀን ልናልፍ ስንሞክር ብዙ አይነት እንቅፋቶች ይመጡብናል ከእንቅፋቶች መካከልም በጸያፍ ተግባር ውስጣቸው የተጨማለቁ የሆኑ ጓደኛሞች ደግሞ እየመጡ ይወሰውሱናል እንደዚህ አይነት ሰዎችንም አላህ Subhanahu Wa Ta'ala እንዲህ በማለት ይገልጻቸዋል الأخلاء እነዛ ወዳጆች እኮ ወንድማማች የሆኑ ሰዎች يومئذ يوم القيامة ላይ بعضهم لبعض ከፊሏቸው ላይ عدوٌ ጠላት ይሆናሉ إلا المتقين الله Subhanahu Wa Ta'ala የሚፈሩ ሲቀሩና እንዲሁም ከእሳቱ የሚጠነቀቁ ሲቀሩ ማለት አላህ Subhanahu Wa Ta'ala ይናገራል ለዚህም ማጠናከሪያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ الرجل አንድ ግለሰብ እኮ على دين خليله በወዳጁ ዲን ላይ ነው ሊሆን የሚችለው አስተሳሰቡ የወዳጁን ነው የሚመስለው ወዳጁ የሚያደርገውን ነገር ሁሉ ለማድረግ ይጓጓል ያ ሰው فلينظر ይመልከት ይላሉ احدكم አንደኛችሁ እኮ ይመልከት من يخالله የሚወዳጀውን ሰው እኮ ሊመለከት ይገባል ያ ወዳጁ አላህን የሚፈራ አላህን የሚያስታውስ ከእሳት የሚያወጣውና ወደ ጀነት እንዲገባ የሚያደርገው سبب የሚሆነውን ሰው ሊመርጥ ይገባል መልካም ሰዎች ጋር የሚቀማመጥ የሆነ ሰው መልካምነትን ይወርሳል ከመጥፎ ሰዎች ጋር የሚቀማመጥ የሆነ ሰው ደግሞ መጥፎነትን ሊወርስ ይችላል በማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይናገራሉ ማለት ነው በመጨረሻም ላስታውሳችሁ የምፈልገው ነገር ማንኛውም እናንተ ጋር የገባ የማንኛውም ሰው ሐቅ ቢሆን ያ ሐቅ ደግሞ ፈጽሞ ለናንተ አግባብ ያልሆነ ነገር ከሆነ አላህ Subhanahu Wa Ta'ala ጋር እንኳን ለመታረቅ ብትሞክሩ ያ ሰው እናንተን አፉ እስካላላችሁ ድረስ እንዲሁም ያ ሰው ደግሞ ገንዘቡን እስካልተመለሰለት ድረስ ተውበታችሁ ሁሌም ሊጠለጠልባችሁ ይችላል ማለት ነው ምንም ያክል ልትሰግዱ ልትጾሙ ትችላላችሁ እዚህ ምድር ላይ መልካም ስራዎችን ሙሉ ልትሰሩ ትችላላችሁ ነገር ግን የውመል ቂያማ ላይ አላህ Subhanahu Wa Ta'ala ጋር ሂሳብ አለ መመዛዘን አለ ያንዳንዱ ነገር ይመዘናል ስለዚህ ከማንኛውም ኪስ የምታወጡት ገንዘብ ከማንኛውም ካለ ሐቅ ያለ አግባብ የምትወስዱት ማንኛውም መብት የሆነ ነገር መመለስ ይኖርበታል እዚህ ምድር ላይ እንዲሁም ያ ሰው ያዓፉ ሊላችሁ ይገባል ተውበታችሁ አላህ ዘንድ ተቀባይነት ሊኖረው ዘንዳ ይህ መስፈርት ነው ማለት ነው ስለዚህ ከባድ የሆነ ነገር ነው ይህ ደግሞ ይሄን ማድረግ በጣም ከባድ ሊሆን ስለሚችል
መጀመሪያውኑ የሰውን ሐቅ መጠንቀቅ ይኖርብናል ማለት ነው። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።在YouTube